ኢየሱስ እንዳንተ እንደኔ ስጋ የለበሰ ፍጹም ሰው እንደነበረ የምታምኑ ስንቶች ናችሁ? የምራችሁን ነው? ኢየሱስ ፍጹም ሰው ነበር? ብዙ እጆች አልወጡም። ብዙዎቻችሁ አታምኑም ማለት ነው። እሺ ጌታ ይመስገን። መስግቡልኝ በደንብ አድርጋችሁ። እሺ ፍጹም ሰው ከነበረ እንደኔና እንደናንተ ሁሉ አካል ነበረው ኢንክሉዲንግ የወሲብ አካል። ስንቶች ታምናላችሁ? አያችሁ ቁጥሩ እየቀነሰ መጣ። ኢየሱስ የወሲብ አካል ነበረው አልነበረውም? አይዞህ አትፍራ። ነበረው። ጌታ ይመስገን። ካልነበረው ሰው አልነበረም ማለት ነው። ሰው አይደለም ማለት እንኳን አይደለም አሁን ማን ያኔ አሁንም በክብር ባረገበት በዚያ ስፍራ ይሄንን አካል ነው ለብሶ ያለው። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። የሚገርም ነው። መላእክት የሚደነቁት ለዛ ነው። ሃውካም እንዴ ለማየት ግሊምስ ለማግኘት ይፈልጋሉ ይላል አንደኛ ጴጥሮስ ምዕራፍ 1 ላይ። በቃ ለመረዳት እንዴት እንዲሆነ ማለት እግዚአብሔር እንዴት ሰው ሆነ። ይሄ መቼም መልስ የምናገኝለት ጉዳይ አይደለም፣ ግን he became us እኛን ሆነ። ስሙ ይባረክ። ስለዚህ የሚምርና የታመነ ሊቀ ካህናት ስለሆነ ለመሆን እንዲሆን በነገር ሁሉ ወንድሞቹን እንዲመስል ተገባው። ዕብራውያን 2:17 በነገር ሁሉ እህቶቹን ሊመስል ተገባው እና ከፍ ብላችሁ ስታነቡ እንዳው ወንድሞቹ ብሎ ሊጠራቸው አያፍርም። እኛን የምናፍርበት የጌታ መሆናችንን ለመናገር እናፍራለን ጓደኞቻችን ፒርስ መካከል ስንሆን። ኢየሱስ ግን አንተን ወንድሜ ብሎ ለመጥራት እና ወሲባዊ ቅድስና የኢየሱስ አይዴንቲቲ ነው። አይዴንቲቲ ማርከር ነበር። ምድር ላይ ሲኖር የወሲብ ፍላጎት ነበረው እንደኔና እንደናንተ። ግን ፈተናም ቀርቦለታል። ሰይጣን በሚበላ እንደፈተነው መጽሐፍ እንደሚል ዕብራውያን 4 ላይ በነገር ሁሉ እንደኛ የተፈተነ እንደሆነ ይናገራል። በነገር ሁሉ ማለት ነው። ስሙ ይባረክ፣ ስሙ ይባረክ። ሌላ ትርጉም የለውም። ስለዚህ እሱ በሴክስ ተፈተነ አላልኳችሁም። አማረው ተፈተነ ለመውደቅ ምናምን እንዳዳ አላልኩም። ግን ሰይጣን እሱን በዛ ፈትኖታል። ፈተና ቀርቦለታል። እንዴት ኃጢአትን አላደረገም፣ አልሰራም። ዕብራውያን ምዕራፍ 4 ከቁጥር 12 እስከ 15 አንብቡ በግልጽ። እና እንዲህ አይነት ሊቀ ካህናት አለን፣ እንዲህ አይነት አማላጅ አለን፣ እንዲህ አይነት ሚዲዬተር አለን። አሁን በአብ ቀኝ ሆኖ እኔን ሪፕሬዘንት አድርጎ የሚታየልኝ እና ያንን ህይወት ደግሞ ለኔ አደራ ሰጥቶ የሄደ አንድ ጀግና ኑርልኝ። በቃ ይሄን የከበረ ህይወት እኔ ኖሬዋለሁ። ይሄንን ህይወት ደግሞ አንተ ቀጥለህ ኑርልኝ። የሚገርም ነው። መስቀል ላይ ተንጠልጥሎ ጌታ ኢየሱስ በስዕል ሲያሳዩን የሆነ ጨርቅ እንዳገለደመ ነው። ኖ እርቃኑን ነው ያንጠለጠሉት። ኔክድ ስታርክ ኔክድ። ግን ፔንኪለር ሲሰጠው አልጠጣም አለ። ለምን? ነፍሱን በቃ እስከ መጨረሻ በመከራ እንዲለቅ ፈቀደ። ለምን እንደሆነ ታውቃላችሁ? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። ከሞተ በኋላ ኢየሱስ ከሞተ በኋላ የሚነሳ ዘር አለ። ያ ዘር አንተ ነህ፣ ያ ዘር አንቺ ነሽ። ዘሩን ያያል። የእግዚአብሔርን ፈቃድ በእጁ ይከናወናል። እድሜውም ምን ይሆናል? ይረዝማል። ዛሬ ጌታ ህይወቱን እየኖረ ያለው ባንተ ነው። እድሜው ባንተ ረዝሟል። ዘሩ አንተ ነህ፣ ዘሩ እኔ ነኝ። ክብር ለጌታ ይሁን። ያ ዘር ኃጢአትን ያሸነፈ ዘር በብርቱ በዚህ ዘመን ይፈለጋል። እና በዚህ ማንነት በጌታ በኢየሱስ ስም ትገለጣላችሁ አትገለጡ? ነው እናንተና እንደሚያዩት እያያችሁ ትቀጥላላችሁ። እናንተና ክሊክ እንደሚያደርጉት ክሊክ እያደረጋችሁ ትቀጥላላችሁ። ይሄ የኢየሱስ መገለጫ አይደለም። የኢየሱስ ህይወት እንደዛ አልነበረም። እና ዛሬ የኢየሱስን ህይወት ሴሌብሬት ልናደርግ ነው የተገናኘነው። ኢትስ አ ሴሌብሬሽን። የተኖረ አንድ ህይወት አለ።
ያ ህይወት ሴሌብሬት ይደረጋል። ሴሌብሬት የሚደረገው ደግሞ ዝናውን በማውራት ብቻ አይደለም፣ በመኖር ያንን ህይወት በመኖር ሴሌብሬት ይደረጋል። ክብር ይሁንለት፣ ክብር ይሁንለት። የኔ ጀግና እምለው የኔ ሴሌብሪቲ እምለው አንድ ህይወት አለ። እሱም ማን ይባላል? ኢየሱስ። እሱ ነው ሃይማኖትሽ። አገኛችሁ? ይኸውላችሁ ቻሌንጅ ላድርጋችሁ። ያው ሙስሊሞች አሉ በምንኖርበት መካከል፣ በስራ ቦታችን፣ በትምህርት ቤት ኤቭሪዌር አይደል? እና እነሱን ቆይ ሙስሊም መሆናቸውን አለማወቅ ይቻላል? ተልሚ ለምን? በሁሉ ነገር ሃይማኖታቸውን ይገልጡታል። አንፎርቹኔትሊ ከነሱ በፊት እዚሁ ምድራችን ላይ እኛም የጌታ መሆናችንን ማወቅ በጣም ቀላል ነበር። በሰው መካከል ስንመላለስ እገሌ ጴንጤ ነው ይባላል። ምንም ዲስኩርስ ንግግር ሳይድ ታፔላ ሳይለጠፍ ማለት ነው፣ በህይወትህ ማለት። በተለይ ደግሞ ሴክሹዋሊ ፒውር በመሆን ስለምንገለጥ በቃ የታወቀ ነው። በቃ አሁን ግን የጌታ የሆኑትን ልጆች ፈልጎ ማግኘት በጣም ብርቅ ሆኗል እና አይታወቅም። እንዴ እንትናም ጴንጤ ነው ምናምን ተብሎ ነው አይደል እንዴ? ይሄ ግን ከዚህ በኋላ ይቀራል። ምክንያቱም በዛ ክቡር ህይወት መገለጥ ትጀምራላችሁ። በቃ ወሲባዊ ቅድስና ስንል የሆነ እናንተ ላይ የሚጫን ዕዳ አይደለም። አይ ነው ስለ ቅድስና ሲወራ በዚህ ዘመን ወጣት ይከፋዋል። እናንተን ሳያችሁ ደስ ደስ እያላችሁ ነው። ጌታ ይመስገን፣ ክብር ለጌታ ይሁን እንጂ ብዙ ቦታ ይከፋዋል። በቃ አሁንም መጡ እነዚህ ሰዎች በቃ ሊጭኑብን ምናምን። ኖ የተኖረ ህይወት ነው። በስጋ ውስጥ የተኖረ ህይወት ነው። መኖር እንድንችለው ደግሞ ጸጋ ተሰጥቶናል። ክብር ለጌታ ይሁን። ጸጋ ኃጢአትን የመስሪያ ላይሰንስ ሳይሆን የኢየሱስን ህይወት የምንኖርበት አቅማችን ነው። የኢየሱስ የራሱ ህይወት ስለሆነ ክብር ለጌታ ይሁን።